ሰላም ቤተሰብ እንዴት ናችሁ? ትናንትና የለቀኩላችሁን ቪዲዮ በስርዓት አይታችሁት ከሆነ እና በዛ መንገድ አካውንት ክሬት አድርጋችሁ ከሆነ ከትናንትናው የቀጠለ አሁን አሳያችኋለሁ ማለት ነው። በደንብ ተከታተሉኝ እስከ መጨረሻው። ሰብስክራይብ አድርጉ፣ ለሌሎችም ሸር አድርጉላቸው። ይሄ ነገር በጣም ያስፈልጋችኋል። በቃ የኢንጂነሪንግ ተማሪ ከሆናችሁ፣ የኢንፎርማቲክስ ተማሪ ከሆናችሁ እርግጠኛ ሆኜ የምነግራችሁ በጣም ያስፈልጋችኋል። ሰብስክራይብ አድርጉ። ቀጥታ ወደ እንዴት ነው ኮርስ የምንመርጥ፣ ዛሬ እንዴት ኮርስ እንመርጣለን የሚለውን ነገር አሳያችኋለሁ እና እያንዳንዱን አይኮኖችን ለማየት እንሞክራለን። አብራችሁ ቆዩ። እዚህ ትናንትና ክሬት ባደረጉት አካውንት ሄጄ ይሄንን ፕረስ አደረገው። እነዚህ ዩዘር ሴንተር፣ ማይ ኮርስ፣ ማይ ኢንፎርሜሽን ኤንድ አይደንቲቲ ቬሪፊኬሽን የሚሉ እንትኑ ይመጡልኛል ማለት ነው። ስለዚህ አሁን አካውንት ክሬት አድርጌያለሁ ኦልሬዲ። ወደ ዩኒቨርሲቲው ወደ ጎንደር ዩኒቨርሲቲ ለምሳሌ እኔ ወደዛ ነው ያደረኩት። ሌሎችም ሌላ ዩኒቨርሲቲ ውስጥ ያላችሁ ተማሪዎች ወደ ራሳችሁ ዩኒቨርሲቲ ትናንትና ባሳየኋችሁ መሰረት አሶሺየት ካደረጋችሁ በኋላ ምንድን ነው የሚሆነው? ኮርስ መምረጥ አለባችሁ ማለት ነው። ስለዚህ ፈርስት አፕሩቭ ተደርጊያለሁ ወይ እዚህ የዩኒቨርሲቲው የህዋዊ ተወካዮች አፕሩቭ አድርገውኛል የሚለውን ማይ ኢንፎርሜሽን ጋር ገብታችሁ ታዩታላችሁ ማለት ነው። ስለዚህ ቲል ነው ምንድን ነው እያለኛለ? ፔንዲንግ ነው እያለኛለ። አፕሩቭ አልተደረገም ነው። ስለዚህ አላዩትም ማለት ነው። ሲያዩት ኦልሬዲ እዛው እንዳዩት አፕሩቭ ያደርጓችኋል። ቮቸርም ትምህርቱን ከጨረሳችሁ በኋላ መጠየቅ ትችላላችሁ ማለት ነው። ስለዚህ አሁን ምንድን ነው ዋናው ነገር ማይ ኮርስ የሚለው ጋር እንገባና ኮርስ እንመርጣለን። ስለዚህ ምንም ኮርስ የመረጥኩት ኮርስ የለኝም ማለት ነው። አሁን ኮርስ እመርጣለሁ። የራሳችሁ ምርጫ ነው። ስትመርጡ በሌላ ቪዲዮ አሳያችኋለሁ። አይሲቲ ኮሚኒኬሽን የሚል ሌላ ቪዲዮ ሰራላችኋለሁ። ግን ስትመርጡ ሞር ስፔሲፊክ አድርጉት። ወደፊትም ልትቀጥሉበት የሚችል የሚሆን ኮርስ መምረጥ ነው ያለባችሁ። ለምሳሌ በኔትወርኪንግ ከሆነ ወደፊትም በዛ መቀጠል አለባችሁ ማለት ነው። ግዴታ አይደለም። የምትፈልጉትን ነገር እዚህ ጋር መማር ትችላላችሁ። ግን ቢሆን እናንተ ይቀላችኋል። ስለዚህ ኔትወርኪንግ፣ ክላውድ አለ፣ ኤአይ አለ፣ ኢንተሊጀንስ ማለት ነው። ስለዚህ እናንተ የምትፈልጉትን ነገር መምረጥ ትችላላችሁ። አብዛኛው ጊዜ ግን ሪኮመንድ የሚደረግ እኔ ከዚህ በፊትም እስከማውቀው ድረስ ዳታኮም ወይም ዳታ ኮሚኒኬሽን የሚል ኮርስ አለ። እሱን እንድትወስዱ ነው አብዛኛው ጊዜ ሪኮመንድ የሚደረግ። እኔ በግሌ ግን ወደ ክላውድ እና ወደ ኤአይ ሴሌክት ብታደርጉ እመክራችኋለሁ። የራሴ ምክር ነው። እናንተ የሚሆናችሁ ደግሞ ራሳችሁ ታውቃላችሁ። ስለዚህ ለምሳሌ ኤችሲአይ ዳታኮም ወይም ክላውድ መምረጥ ብፈልግ አሶሺየት ሌቭል ነው። ስለዚህ ኤችሲአይኤ ብዬ ነው የሚጀምር ማለት ነው። እዚህ ጋር ሰርች ሳደርግ ኤችሲአይፒ ካልኩ ይሄኛውን ኤችሲአይኤን ካለፉ በኋላ የሚመጣ ኮርስ ነው። አድቫንስድ ሌቭል ነው። ስለዚህ ኤችሲአይኤ ብዬ ሰርች አደርጋለሁ እዚህ ጋር እንደምታዩት ማለት ነው። ስለዚህ ዳታኮም ከሆነ ዳታኮም ብዬ ሰርች አደርጋለሁ ማለት ነው። ሌላ ክላውድ ከሆነ ደግሞ ክላውድ ኤችሲአይኤ ክላውድ ብዬ ሰርች አደርጋለሁ ማለት ነው። ኤአይ ከሆነ ኤችሲአይኤ ኤአይ ብዬ ሰርች አደርጋለሁ ማለት ነው። ስለዚህ ይህንን ኢንተር ስለው ኮርስ ያመጣል። ለጊዜው እንደምታዩት መጥቷል። ቨርዥን 1 ነው እስካሁን ኤችሲአይኤ ቨርዥን 1 ላይ ይገኛል። ሌሎች ደግሞ በተለያየ ቋንቋ ነው የሚሰጥ። ኮርሱ በተለያየ ቋንቋ ይሰጣል። እዚህ ጋር እንደምታዩት ስፓኒሽ፣ ፍሬንች፣ ፖርቹጌዝ፣ ራሽያን፣ ኢንዶኔዥያ ምናምን እያለ በተለያየ ቋንቋ ይሰጣል። ስለዚህ እናንተ የምትወስዱት ግን ለምሳሌ ኤችሲአይኤ ዳታኮም ኮርስ መውሰድ ብፈልግ ይሄኛውን ነው የምወስደው። አንደኛው ላይ ያለው በእንግሊዝኛ ቋንቋ የሚሰጠው ማለት ነው። ቨርዥን 1 የሚለውን ኮርስ ኢንተር ማለት ወይም ፕረስ አድርጌ እገባለሁ ማለት ነው። እንደምታዩት አምጥቶልኛል። በጣም ብዙ ሰው አለ እዚህ ጋር እንደምታዩት በጣም ብዙ ሰው የሚማር ሰው አለ ማለት ነው። ቼክ ማድረግ ትችላላችሁ በራሳችሁ። ኮንቲኒው እለዋለሁ።
ይኸውት ጀምሯል ማለት ነው። ኮርሱ ጀምሯል ማለት ነው። እያንዳንዱ ነገር Hello everyone, I am Richard. በጣም ብዙ ኮንተንቶች አሉት። 22 ቻፕተር አለው። ይህን ትምህርት ተምራችሁ ከጨረሳችሁ እያንዳንዱ ኮርስ ላይ ቻፕተር ላይ ኩይዝ አለው። እሱን እየሰራችሁ ነው የምታልፉ። መጨረሻ ላይ ሞክ ኤግዛም አለው። 3 ትራያል አለው የፋይናል ኤግዛም። ስለዚህ ከ600 ወይም ከ60% በላይ ካመጣችሁ በቮቸር አፕላይ አድርጋችሁ ኢንተርናሽናል ሰርቲፊኬቱን ለመፈተን ቮቸር ይሰጣችኋል ማለት ነው። የግቢ ተማሪ መሆናቸው ቼክ ያደርጉ በዩኒቨርሲቲው ቮቸሩ ይሰጣችኋል። ቮቸሩ ለተማሪ በነፃ ነው የሚሰጠው። ለሌላ ግን አንዱ ቮቸር ብታልፉም ተፈትናችሁ ብታልፉም ባታልፉ $200 ነው። ስለዚህ በጣም በጥንቃቄ መማር አለባችሁ ማለት ነው። በደንብ ትምህርቱን አንደርስታንድ ካደረጋችሁ በኋላ እኔንም ኢንቦክስ አዋሩኝ፣ ፈተናዎች ምናምን እሰጣችኋለሁ። ፈተናዎች ሰርታችሁ ተለማምዳችሁ ወደ ዋናው ፈተናችሁ ቮቸር አፕላይ አድርጋችሁ መቀበል ትችላላችሁ ማለት ነው። ይህን ይመስላል ኮርስ አመራረባችን። እንደዚህ እንዳለ ሌላ ኮርስም አዳርጌ መማር እችላለሁ። ቅድም እንደነገርኳችሁ እኔ ኤአይ አርቲፊሻል ኢንተሊጀንስ ወይም ክላውድ ኮምፒውቲንግ መማር ብፈልግ አዳርጌ መማር እችላለሁ። ምንም እኔ አቅም ካለኝ ችግር የለብኝም። ስለዚህ እዚህ ጋር የሚያግደኝ ነገር የለም ማለት ነው። ስለዚህ ክላውድ ብለው ኤቭሪቲንግ አሁን ወደ ክላውድ ማይግሬት እያደረገ ስለሆነ አርቲፊሻል ኢንተሊጀንስ ክላውድ በጣም የሚቀራረቡ ነገር ናቸው። ብትወስዱት እንደኔ በቃ እመክራችኋለሁ። ስለዚህ ይሄኛውን ኢንተር ስለው ክላውድ ኮምፒውቲንግ ያመጣልኛል ማለት ነው። እንደምታዩት ቨርዥኑ 5.5 ደርሷል ማለት ነው። ከረንት ላይ ያለው ክላውድ ኮምፒውቲንግ ክላውድ ሰርቪስ 3.5 ደርሷል ማለት ነው ቨርዥኑ። ስለዚህ ሁለቱም በጣም የሚቀራረቡ ኮርሶች ናቸው። ሞር ግን ይሄኛው ከመውሰዳችሁ በፊት ይሄኛውን ብትወስዱት ወይም ጎን ለጎን ሁለቱም መውሰድ ትችላላችሁ። አሪፍ ነው ብዬ እመክራለሁ። ይሄንን መማር ስትፈልጉ ይሄንን ተጭናችሁ ነው የምትገቡ ማለት ነው። ይኸው እንደምታዩት እንደ በፊት እንዳሳየኋችሁ ኮንቲኒው ስለው ወደ ዋናው ኮርስ ዞኝ ይሄዳል ማለት ነው። እንደምታዩት ነው አሉ ብዙ ነገሮች አሉ። ፋይናል ኤግዛም አለው፣ ላብ አለው። ስለዚህ ይሄን በደንብ ስሩ። በደንብ ቅጥቅጥ አድርጋችሁ ከሰራችሁ እርግጠኛ ሆኜ የምነግራችሁ ስራ እንደው እነዚህ ክላውድ ምናምን ኤአይ ትልቅ ቦታዎች ኢንተርፕራይዞች ናቸው የሚፈልጉት። ተጠቅማችኋል ብዬ ጊዜያችሁን በአግባብ ተጠቅማችሁ ብትወስዱት እመክራለሁ። ይሄን ይመስላል ኮርስ አመራረጣችን ማለት ነው። ኮርስ አመራረጥ ላይ ይሄን ይመስላል ጨርሻለሁ። ወደ ሌላ አሁን ይዣችሁ እሄዳለሁ ማለት ነው፣ ዩዘር ሴንተር። ስለዚህ እዚህ ዩዘር ሴንተር የሚል ተጭኜ ስገባ እዚህ ጋር ማይ ቮቸር፣ ማይ ኮርስ፣ ማይ ኢንፎርሜሽን ምናምን ሌላ ብዙ ነገሮች አሉ። ስለዚህ ትምህርቱን ከጨረሳችሁ በኋላ ቮቸር አፕላይ ታደርጋላችሁ ማለት ነው። ወደ ዩኒቨርሲቲው ቮቸር ይሰጠኝ መፈተኛ ኩፖን ይሰጠኝ እንደማለት ነው። ስለዚህ ይሄ ቮቸር ሲሰጣችሁ ብቻ ነው የሰርቲፊኬት ፈተናውን የምትፈተኑ። ቀላል አይደለም፣ ፈተናው ከባድ ነው። ስለዚህ በደንብ መዘጋጀት ይኖርባችኋል። በደንብ መዘጋጀት ቀላል አይደለም፣ እንደምታስቡት ቀላል አይደለም፣ ከባድ ነው። ስለዚህ አፕላይ ፎር ቮቸር የሚል ነገር አልመጣልኝም። ለምን? አፕሩቭድ ስላልተደረጉ ነው። አሁን የዩኒቨርሲቲው አድሚኖች፣ የህዋዊ አምባሳደሮች አድሚኖች፣ የተወከሉ ሰዎች ዩኒቨርሲቲው ውስጥ እነሱ አካውንታችሁን አፕሩቭ ሲያደርጉት እዚህ ጋር አፕላይ ፎር ቮቸር የሚል ሌላ በተን ይመጣል ማለት ነው። ስለዚህ ያን ተጭናችሁ ትገቡና ቮቸር አፕላይ ታደርጋላችሁ ማለት ነው። ወይም በሌላ አካውንት የኔ የራሴ አካውንት ሌላ ስላለኝ ከዚህ በፊት የከፈትኩት በዛ አገብቼ አሳያችኋለሁ ማለት ነው በሌላ ቪዲዮ። ለጊዜው ይሄ አካውንት አፕሩቭ ስላልተደረገ ቮቸር አፕላይ ማድረግ አልችልም ማለት ነው። ይሄን ይመስላል።
ሌላ ማድረግ ያለባችሁ ነገር እዚህ ጋር አይደንቲቲ ቬሪፊኬሽን የሚል አለ። ሄዳችሁ ሙሉት። ፈርስት ነው የሚጠይቃል፣ ላስት ነው የሚጠይቃል። አጋጣሚ እኔ ስለሞላሁት ነው ከቪዲዮ ውጭ። ከዛ ኔም እዚህ ጋር አስቀምጥላችኋል። ኢሜይላችሁ እዚህ ጋር የተመዘገባችሁበት ኢሜይል አለ፣ እሱን ታስገባላችሁ። ከዛ ያላችሁ አይዲ ጠይቃችኋል። ቻይና ናችሁ ወይስ ሌላ ቦታ እናንተ ታስገባላችሁ ማለት ነው። በዚህ መልክ ይሄኛውን ካስገባችሁ በኋላ ነው ቮቸር አፕላይ የምታደርጉ። ይሄንን ካስገባችሁ በኋላ ፕሩቭ ከተደረጋችሁ ቮቸር አፕላይ ማድረግ ትችላላችሁ ማለት ነው። እሺ አሁን ያስኩላችሁ እነዚህን ይመስላል። ይህን ይመስላል ዛሬ ያስኩላችሁ። በዋናነት ኮርስ መምረጥ እንዳለባችሁ አይታችኋል። ስለዚህ በዚህ መልኩ ኮርስ መርጣችሁ መማር ትችላላችሁ ማለት ነው። አመሰግናለሁ። ቪዲዮውን ሰብስክራይብ አድርጉ፣ ለሌሎችም ሼር አድርጉላቸው። በቃ ማለት ማወቅ አለባቸው። ከዩኒቨርሲቲ ከወጡ በኋላ ከሚጸጸቱ ብዙ ሰው እንደዛ ነው የሚሆነው። በቃ 5ኛ ዓመት 4ኛ ዓመት ሲሆን ነው የሚገባውና ገና ከ1ኛ ዓመት ከ2ኛ ዓመት ከ3ኛ ብትጀምሩ ጥሩ ደረጃ ላይ እንደምትደርሱ እርግጠኛ ነኝ። መልካም ቀን ይሁንላችሁ። አመሰግናለሁ።